ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የመስቀል ስር ያደራ ልጆች፣ የጻድቁ አባታችን የአቡነ ሊባኖስ ወዳጆች እስከዚህ ሰዓት ባደረሰን በልዑል እግዚአብሔር ስም እንደምንዋላችሁ እንደምን እስከዚህ ሰዓት ቆያችሁ? አሜን። መመስገን የማይል ገንዘብ የሆነው አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም በፈጠራቸው ፍጥረት አንደበት ሁሉ የከበረና የተመሰገነ ይሁን። የከበረና የተመሰገነ ይሁን። ከዚህ በመቀጠል በቅርቡ አንድ የቴሌግራም ማህበር የመሰረትነው ማህበር አለና የማህበሩ ስምም በደቡብ ጎንደር ዞን በፋርጣ ወረዳ ባለምሳቃ ቀበሌ የደብረ ገነት ወፈለገ ሕይወት አቡነ ሊባኖስ ቤተክርስቲያን የመንገድ ስራና ሌሎች የበረከት ስራዎች ማስተባበሪያ ማህበር የሚል ማህበር አንድ የቴሌግራም ማህበር ከፍተናል። ይህ ማህበር ዋና ዋና ዓላማዎቹ ምን ናቸው የሚሉ ጥያቄዎችም ስለቀረቡ በጽሁፍም አስቀምጠናል። ቴሌግራም ቻናሉ ላይ በጽሁፍም አስቀምጠናል። አሁን ደግሞ በአካል ደግሞ እንዲሁ በቪዲዮ የተደገፈ የማህበሩ ዋና ዓላማ ምን ነው፣ ይህ ማህበር ሲቋቋም ምንን ዋናው ዓላማ ምን ነው፣ ምንን በተመለከተ ነው የምናወራበት የሚለውን ነገር በይበልጥ ለመናገር ነው ወደዚህ የመጣነው። የመጀመሪያው በደቡብ ጎንደር ዞን በፋርጣ ወረዳ በአለምሳጋ ቀበሌ ለሚገኘው አንጋፋና ከቀደሙት አብያተ ክርስቲያናት አንዱ ለሆነው የአቡነ ሊባኖስ ቤተክርስቲያን ከዋናው አስፋልት ወደ ቤተክርስቲያኑ የሚያስገባ የመኪና መንገድ ፕሮጀክት ለመስራት በገንዘብ በሐሳብና የመስሪያ መሳሪያዎች ወይም ማቴሪያል በኢትዮጵያና ከኢትዮጵያ ውጭ በሌሎች ዓለማት የሚኖሩ ህዝበ ክርስቲያን እና ሌሎች ማህበረሰብና ድርጅቶች ጋር በመወያየት ማሰባሰብ እና ፕሮጀክቱን በአጭር ጊዜ ማስጀመር እናም እንደ እግዚአብሔር ፈቃድ እስከ ፍጻሜ ማድረስ የመጀመሪያው እና ዋናው ዓላማ ነው። የዚህ ማህበር ዋና ዓላማ ማለት ነው። ሁለተኛው ደግሞ በዚህ ታላቅ የአቡነ ሊባኖስ ቤተክርስቲያን ወይም ከቀደሙት አብያተ ክርስቲያናት አንዱ በሆነው በአቡነ ሊባኖስ ቤተክርስቲያን የሚያገለግሉ ታላላቅ የምስክር መምህራን፣ ይህ ማለት የመጽሐፍ መምህር ሊሆን ይችላል፣ የትርጓሜ መምህር ሊሆን ይችላል፣ የቅዳሴ መምህር ሊሆን ይችላል፣ ሌሎች የስብከተ ወንጌል ኃላፊ፣ ሌሎችም ሊቃውንት ቤተክርስቲያን መምህራኖችን በመቅጠር ደቀ መዝሙርን ማፍራት፣ ይህ ሁለተኛው እና ታላቅ የሆነ ዓላማው ነው የዚህ ማህበር። ሶስተኛው ደግሞ በዚህ ታላቅ የበረከት ስራ ሁሉም ህዝበ ክርስቲያን እና በጎ አድራጎት ድርጅት በሚችለው ሁሉ በጎ ስራውን ፈጽሞ የሰማይ ቤት ስንቁን እንዲያዘጋጅ ማድረግ ነው። እንግዲህ የሰው ልጅ ካወቀበት ከሚቀበል ይልቅ የሚሰጥ ብፁዕ ነው እንደተባለ በዋነኝነት ያው ብዙዎቻችን ለመቀበል ነው የምንፈጥነው፣ ግን ደግሞ ካለን ላይ ብንሰጥ ያ የሰጠን እግዚአብሔር አምላክ የራሳችን አይደለም፣ እግዚአብሔር አምላክ የሰጠንን ነው የምንሰጥና ይሄንን ሰጥተን ከበረከቱ እንድንሳተፍ የሰማይ ቤታችን ቸንክር ያለው በበደሌ ቸንክር ያለው በኃጢአቴ ቸንክር ያለው በበደሌ ቸንክር ያለው በኃጢአቴ ሕመም የሚነቅል መድኃኒት አግኝቼ የተሰሎንቄን ድምፅ ማባበል ሰምቼ ወደፊት ስጠራኝ ሄድኩኝ ወደ ኋላ ማረፍ አቅቶኛል በምሕረት ጥላ ማረፍ አቅቶኛል በምሕረት
ማደርገውን አላውቅም፣ ይቅር በለኝ አባቴ። ቸንክሬአለው በበደሌ፣ ቸንክሬአለው በኃጢአቴ፣ ቸንክሬአለው በበደሌ፣ ቸንክሬአለው